ሰላም ቅዱሳኖች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም። የአምላካችን የእግዚአብሔር ስም ከዘላለም እስከ ዘላለም የተባረከና የተመሰገነ ይሁን። ጌታ ድንቅ ነው። አሜን። ዛሬ በውስጤ ያየሁትን መልእክት የተቀበልኩትን መልእክት ለምን አልናገርም? በቃ ለምንድን ነው ተሸክሜ ሳልናገር የምቀመጠው ብዬ ውስጤ ተገዶ ነው ወደዚህ ወደ ሚዲያ የመጣሁት ማለት ነው። እግዚአብሔር ተናግሮን ያለ መናገር ከባድ ነው በጣም። እኔ ግን ከተናገረኝ ቆይቷል። የተናገረኝ የዛሬ 5 ዓመት አካባቢ ነበር እግዚአብሔር ሲናገረኝ የነበረው ማለት ነው። ይሄም ደግሞ ስለ ጠቅላይ ሚኒስትር ዶክተር አብይ ነበር የተናገረኝ ማለት ነው። በጣም ነው በእግዚአብሔር ፊት ይዤው እንድቀርብ መንፈስ ቅዱስ የሚነግረኝ። በጣም በቃ ከተመረጠበት ጊዜና ሰዓት ጀምሮ ከተመረጠበት ዓመታት ጀምሮ በጣም እንድጸልይለት ጌታ ያሳስበኛል ማለት ነው፣ ይነግረኛል ማለት ነው። እግዚአብሔር እድሉን ሰጥቶኝ በጸሎት ብዙ ጊዜ የማሳልፍ ሴት ነኝ። ይሄ ደግሞ ያለ እግዚአብሔር ፍቃድ የሚሆን ነገር አይደለም። በእርግጥ እግዚአብሔር ረድቶኝ ነው እና በምጸልይበት ሰዓት ከሞላ ቤተሰቤ ጋር በጣም በትጋትና በንቃት ወይ ለልጆቼ እንደምጸልይ፣ በቃ ለልጆቼ አልጸልይም ለሱ እንደምጸልይ። ምክንያቱም መንፈስ ቅዱስ ርዕስ ሲሰጣችሁ እሱ ከሰጣችሁ ርዕስ ውጪ ጸልያችሁ አትነሱም። ተንበርክካችሁ እግዚአብሔር የሰጣችሁን ርዕስ ጀምራችሁ እስክትጨርሱ ድረስ ይገባችኋል። በመንፈስ ያላችሁ ሰዎች፣ ስለ መንፈሳዊ ነገር የምታውቁ ሰዎች ስለዚህ ጉዳይ ትረዱኛላችሁ ብዬ አስባለሁ። አልቸገርም፣ እንደምትረዱኝ ነው የማምነው እና ተንበርክኬ እስክነሳ ድረስ በጣም በብዙ ጩኸት፣ በብዙ ለቅሶ፣ በብዙ ዋይታ በቃ እስከ ሞላ ቤተሰቤ እንጮኻለን፣ እንጸልያለን። ይሄ ደግሞ የጸለይኩት እግዚአብሔር ከመጀመሪያ ጀምሮ እኔ ነኝ የመረጥኩት፣ እኔ ነኝ ያስቀመጥኩት እያለ እግዚአብሔር ይናገረኝ ነበረ እና እንደዛ እየተናገረኝ እየጸለይኩ እያለ ከዛ የዛሬ 5 ዓመት አካባቢ አንድ ነገር ሆነ። ምንድን ነው? በቃ የሆነ ጦርነት ነበር በዛን ሰዓት። ወደ ጦርነት ቦታ ሄደ ዶክተር አብይ፣ ወደ ዘመቻ ሄደ። በሚሄድበት ሰዓት በጣም ነበር በእግዚአብሔር ፊት የማነባው ማለት ነው። እግዚአብሔርን ጠየቅኩት። እኔ አሁን ያልኩትን ነገር እግዚአብሔር እድሉን ቢሰጠኝ ወይ ከራሱ ጋር ወይ ከቤተሰቡ ጋር ተገናኝቼ ባወራ ደስ ይለኛል። እድሉን አግኝቼ እግዚአብሔር እድሉን ቢሰጠኝ ማለት ነው። እና በጣም በቃ በእግዚአብሔር ፊት ይዤው ቀረብኩኝ ማለት ነው። እና የምንጸልየው ስለ ዶክተር አብይ ብቻ አይደለም፣ ስለ አገር መከላከያ፣ ስለ ወታደሮች፣ ስለ ፖሊሶች፣ ስለ ኮማንደሮች፣ ስለ አገር በቃ ስለ ታጣቂ ሳይቀር ስለ እያንዳንዱ፣ ስለ አገር፣ ስለ ባለስልጣኖች፣ ስለ መሪ፣ ስለ ገበሬዎች፣ ስለ ነጋዴዎች፣ ስለ መንግስት ሰራተኞች፣ ስለ ቀን ሰራተኞች፣ ስለ ቤት ሰራተኞች፣ ስለ ሁሉ ነው የምንጸልየው ማለት ነው። በቃ በዓለም ዙሪያ በአገር ዙሪያ ባለው ዙሪያ ላይ ሁሉ እንጸልያለን። ምክንያቱም ጌታችን ኢየሱስ ክርስቶስ ለአንድ ሰው ለሁለት ሰው አይደለም የሞተው አይደል? ለዓለም ሁሉ ነው ታልፎ የተሰጠው፣ ለዓለም ነው የሞተው። ስለዚህ ስለ ዓለም ሁሉ ነው እንድንጸልይ ጌታ የሚያሳስበን ማለት ነው። ስለዚህ ከምንጸልይለት ግን አንዱ እንድንጮህለት፣ እንድንጸልይለት እግዚአብሔር አምላክ ከነገረን አንዱ ጠቅላይ ሚኒስትር ዶክተር አብይ አህመድ በጣም እንድንጸልይለት መንፈስ ቅዱስ በጣም እንደገና ለዝናሽ ታያቸው፣ እንደገና ደግሞ ለአዳነች አቤቤ በጣም እንድንጸልይ፣ በቃ ለባለስልጣኖች፣ ለመሪዎች እግዚአብሔር ስልጣን ቦታ ላስቀመጣቸው በታማኝነት የእግዚአብሔርን ስራ እንዲሰሩ እንጸልያለን። አሁን ልነግራቸው የመጣው ስለ ጠቅላይ ሚኒስትር ዶክተር አብይ ነው እና በሄደበት ሰዓት በጣም እግዚአብሔር አንድ ነገር አልኩት። እግዚአብሔር ወይ
በቃ እኔ አሸክመኸኛል፣ ሰጥተኸኛል እንድጸልይለት እንደ እናት ከልጆቼ በላይ ከወንድሜ በላይ በቃ ከብዙ በቃ እንዴት ልበላችሁ በቃ አባት እንደዛ አይጸልይለትም፣ ልጅ እንደዛ አይጸልይለትም። ለየት ባለ ነው የምጸልይለት ማለት ነው። ስለዚህ ሰጥተኸኛል። ለምንድን ነው በቃ ለምንድን ነው እንደዚህ የሚሆነው? ለምንድን ነው አገር የማይረጋጋው? ለምንድን ነው ታዲያ ግቢ ብለኸኝ ለአገር ጉዳይ ለምድር ጉዳይ ግቢ ብለኸኝ ምሽግ የጸለይኩ ለምንድን ነው እሱ እንደዚህ የሆነው ብዬ ጸለይኩ ማለት ነው። ስጸልይ እሱ ከመሄዱ የተነሳ ሰላም ይሆናል። እሱ በሚሄድ እሱ ከፊቱ መላእክትን እሰዳለሁ፣ ማስፈራቴ ማስደንገጤ እሰዳለሁ። ድል አድርጎ ነው የሚመጣው። ከዳዊት ጋር እንደነበርኩ ከሱ ጋር አለው። ከዳንኤል ጋር እንደነበርኩ ከሱ ጋር አለው። ከኤልያስ ጋር እንደነበርኩ ከሱ ጋር አለው። ከሙሴ ጋር እንደነበርኩ ከሱ ጋር አለው። ከኢሳይያስ ጋር እንደነበርኩ ከሱ ጋር አለው። ከኤልሳ ጋር እንደነበርኩ ከሱ ጋር አለው። ከአባቶች ጋር እንደነበርኩ ዛሬም ከሱ ጋር አለው እና ምንም አይሆንም ብሎ አለኝ ማለት ነው። እኔ እንዲሁም በቃ ጌታዊ እሱ የማይመለስ ከሆነ እኔ በጾምና በጸሎት ወደ አንተ እመጣለሁ። በቃ እኔ በህይወት መኖር አልፈልግም ብዬ ነው በእግዚአብሔር ፊት እንትን የምጸለይኩት ማለት ነው። በቃ ሸክም በጣም ከሚሰማኝ አንጻር ማለት ነው። በጣም እግዚአብሔር ልጄ ነው ብሎኛል። ልጄ ነው ስላለኝ በቃ እኔ በቃ መስማት አልፈልግም። የእሱን ሞት መስማት አልፈልግም። እኔን አስቀድመ እግዚአብሔር ግደለኝ፣ ውሰደኝ፣ በቃ በጾምና በጸሎት ወደ አንተ መምጣት እፈልጋለሁ ብዬው ነው። እንዲሁም በቃ ለልጆቼ ቻው በቃ ብዬ ስነግራት አንደኛዋ ልጄ እንደዚህ አለችኝ፣ እሱም ምንም አይሆንም፣ አንቺም ምንም አትሆኝም፣ እሱም እግዚአብሔር የሰጠውን ኃላፊነት ይቀጥላል፣ ያገለግላል። አንቺም ደግሞ ገና እግዚአብሔርን ታገለግያለሽ፣ ምንም አይሆንም አለችኝ። አሚን አልኳት። እግዚአብሔር ይህንን መልእክት ሰጠኝ ማለት ነው። ከነቢያቶች ጋር እንደነበር ከሱ ጋር አለው አለኝ፣ አጽናናኝ። ወዲያው ፊቴን ታጥቤ ምን ብዬ ፕሮግራሜን ፈታሁኝ ማለት ነው። ኢየሱስ ጌታ ነው። ከዛ ደግሞ ቀጥሎ ምን ያሳየኛል? እንደዚህ እንደ አልበም ነው እንደዚህ ገለጠ ወይ ቴሌቪዥን እንደዚህ ሲያልፍ ማለት ነው። አንድ ጊዜ አለፈ፣ ሁለተኛ ጊዜ አለፈ። ማን ነው እሱ አልኩት። አንድ ጊዜ ካለፈ በኋላ ሁለተኛ ሳይደግም ይሄ ማን ነው ብዬ ስለው ሁለተኛ ሲያልፍ ዶክተር አብይ በጣም በጣም በቃ በደረጃ ላይ ደረጃ በቃ ይለያል። እንዴት አድርጌ ልንገራችሁ? በጣም ይለያል። ይሄ ደረጃ ይለያል። በደረጃ ላይ ደረጃ እንደዚህ ተቀምጦ እንዴት ነው የተቀመጠው? እግሩን አነባብሮ በጣም ረዝሟል። በጣም የሚያምር ሱፍ ለብሰዋል። ከረባታ አድርገዋል። ጫማ አድርገዋል። ሹል ጫማ በጣም የሚያምር ይስቃል። ወፍሯል። አምሮበታል። ልዩ ሆኖ እየሳቀ በጣም አምሮበት እግሩን አነባብሮ ሹል ጫማ አድርጎ ከረባታ ሱፍ አድርጎ እንዲህ እንደገና ሶስተኛ አሳልፎ ማለት ነው። አየሽው አለኝ። የሚመረጠው እሱ ነው አለኝ። እሱ ነው የሚመረጠው አለኝ። መቼ? የዛሬ 5 ዓመት። አሚን አልኩኝ። ለብዙዎች ተናገርኩ ማለት ነው። ለብዙዎች ነው ይህንን መልእክት አቅርቤ የተናገርኩት ማለት ነው። ከዛም በኋላ ምርጫውስ ጌታው ብዬ ስለ ምርጫውና ስለ እዳሴ በጣም መጸለይ ጀመርኩ። ምርጫው በድንገት ይመረጣል አለኝ። አሚን አልኩኝ። እሱንም ነገርኩኝ ለወገኖች ማለት ነው። አብሮኝ ለሚጸልዩ ሌሎችም አሉ፣ ለእነሱ ነገርኩ ማለት ነው። እንደገና እዳሴ ሳልኩት እንዲሁ በድንገት ይመረቃል አለኝ። ኢየሱስ ጌታ ነው፣ ስሙ የተባረከ ይሁን። እና የሚደርስበትን የሚሆነው ነገር እያንዳንዱ ነገር ሳላይ አላድርም፣ ሳላይ አልውልም ማለት ነው። ስለ አገር ጉዳይ ቢሆን ስለ እሱ ነገር ቢሆን እያንዳንዱ በቃ ስለ ዝናሽ ብታያቸው እያንዳንዳቸው ስለ አዳነች እያንዳንዳቸውን አያቸዋለሁ። የሚሆነውን ነገር ሁሉ እግዚአብሔር ይናገረኛል፣ ያሳየኛል ማለት ነው። አሁን የምነግራችሁ ልጨርስ ነው፣ ጨርሻለሁ፣ ይቅርታ። የምነግራችሁ አሁንም አሸናፊ እሱ ነው። አሁንም እግዚአብሔር አምላክ ትቀመጣለህ፣ ትቀጥላለህ ብሎሃል። ይህንን መልእክቴን አድርሱልኝ። ትቀጥላለህ፣ እኔ ነኝ የመረጥኩ፣ ትቀጥላለህ። እኔም ብቻ በቃ እየኝ፣ ፊትህን ወደ እኔ ብቻ አዙር፣ ዓይንህን ወደ እኔ ብቻ አቅና ይልሃል። አሁንም አንተ ነው የምትመረጠው።
ይቀጥል።